ቀልብ አላቸው አይረዱበትም፣ ዓይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም። ኡላኢከ ከልአንዓም እነዚህ አይነት ሰዎች እንደ እንስሳ ናቸው ይላል አላህ። በልሁም አዘል እንዲያውም ከእንስሳ የባሱ መንገድ የሳቱ ናቸው። እንስሳ አላህ በፈጠረው አህዋል ያለው አእምሮ ስላልተሰጠው የማመዛዘን፣ የማሰብ፣ የማስተዋል፣ የመረዳት ሌለው ሰው ግን ይህን ተሰጥቶት አልተጠቀመበትም። ወኡላኢከ ሁሙል ጋፊሉን እንደዚህ አይነት አእምሯቸውን ቀልባቸውን ማይጠቀሙ ማያስተውሉ ሰዎች ገፍላ ውስጥ ያሉ ናቸው ይላል አላህ። ገፍላ ውስጥ መሆን አደገኛ ሁኔታ። ይህም ብቻ አይደለም። እዚህ ሀያ ላይ ተጠቀስነው ለጀሃነም ብዙ ሰዎችና ሌሎችን ዘርቻለሁ አለ። ምክንያቱ ደግሞ አእምሯቸውን አለመጠቀም፣ ቀልባቸውን አለመጠቀም፣ ጆሯቸውን አለማሰራት፣ ሀቅን አለመስማት። ይህን ከነገረ በኋላ እነዚህ አይነት ሰዎች መንገድ የሳቱ መሆኑን ከመሰከረ በኋላ ገፍላ ውስጥ ያለዋል። እነዚህ ሰዎች ገፍላ ውስጥ ገብተው መጨረሻ ላይ የሚጠበቅባቸውን ሳያደርጉ አዱንያ ይሸጋግራሉ። ከዛ አኺራ ላይ ጀሃነም ይገባሉ። ከገቡ በኋላ ይቆጫል። ቁርአን አላህ ሚልና ቃሉ አሉ ይላል ለው ኩና ነስማዑ ምንሰማ ቢሆን ኖሮ አው ናዕቂሉ አስበን ምንረዳ ቢሆን ምናስተውል ብንሆን ኖሮ ማኩና ፊ አስሓቢ ሰዒር የጀሃነም ሰው ባልሆን የነበረ ብለው ይቆጫሉ ይለናል። የሰው ልጅ መንገድ የሚስተው ባለማሰብ ምክንያት ነው። ሂዳያ ማግኘቱ አንዱ ሰበብ አእምሮን ክፍት አድርጎ ነገሮችን የማየት ነው። አላህ ሪስን የሚባለው ቀልብ ላይ የሚያስቀምጠው ሰዎች እንዲጠሙ መንገድ እንዲስቱ ሰበብ ቢሆኑ አእምሯቸውን ሲቆልፉ ወየጅዐሉ ሪስቀ ለለዚነ ላ ያዕቂሉን አእምሯቸውን ለማይጠቀሙ ሰዎች የሚያደርግባቸዋል። ሪስ የሚባል መቆለፊያ ያስቀምጥባቸዋል። ለምን? አእምሯቸውን ተጠቅመው ማሰራት ማሰብ ስላልፈለጉ ማለት ነው። እንደ ሙስሊም ምን ያህል አላህ የሰጠንን ቀልባችንን፣ ምን ያህል አእምሯችንን፣ ምን ያህል የስሜት ሕዋሳታችንን ተጠቅመን በዕለት ተዕለት ሕይወታችን ከእንስሳ በሚለየን አህዋል እያሰብን እያስተዋልን እያመዛዘንን እንኖራለን የሚለው ነገር በጣም ወሳኝ ነው። ሰው ልጅ ሰው መሆን መለኪያው ይህን አእምሮ መጠቀም ነው፣ ቀልቡን መጠቀም ነው። ቁርአን ውስጥ የሰው ልጆች እንዲያስቡ አላህ ይፈልጋል። መፈለግ ብቻ ሳይሆን ዓላማው አድርጎ አስቀመጥ። ዓላማው ማስቀመጥ ብቻ ሳይሆን እንዲያስቡ ለማድረግ ብዙ ስትራቴጂዎችን አላህ ቁርአን ውስጥ ተከተለ። ማሰብን አስመልክቶ በቁርአን ውስጥ የመጡ ቃላቶች አሉ። አፈላ የተደበሩነ አልቁርአን ተደቡር የሚል ቃል። ተደቡር ማለት በጥልቅ አስተንትኖ በዛሂር ከሚታየው ባሻገር ውስጥ ያለው ጥልቅ መልዕክቱ ምንድን ነው፣ በድብቅ ያለው ምንድን ነው፣ መጨረሻው ምንድን ነው የሚል በደንብ ውስጡን ማስተንትኖ ውስጣዊውን መልዕክት ማግኘት ነው። ተፈኩር ይለናል። ማስተንተን ማሰብ ምን ማለት ነው፣ ለምን ሆነ፣ እንዴት ሆነ የሚሉት ነገሮች ጋር እንደገና ተአቁል የማመዛዘን ጉዳይ ቁርአን ውስጥ አላህ በርካታ ቦታ ላይ አፈላ ተዕቂሉን ይለናል። አታስቡም ወይ? አታስተነትኑም ወይ? አፈላ ተተፈከሩን አታስቡም ወይ? አታስተነትኑም ወይ? አታመዛዝኑም ወይ ይላል። እንደገና ተዘኩር ይላል። ተዘኩር ደግሞ ማስታወስ ነው። አስታውሱ ያወቅነው ውስጣችን ያለው እንደገና ወደ አክቲቭ ሚሞሪያችን አምጥተን በትክክል አእምሯችን ላይ አስቀምጠን
የማሰቢያ ሲስተም ውስጥ አስገብቶ የማሰራት ሂደት ነው። እነዚህን እያለ አላህ ሱብሓነሁ ወተዓላ በደንብ እንድናስብ ያለ እኛ ሙስሊሞች በዚህ ምድርም በቀጣይ ዓለምም ስኬታማ መሆን ከፈለግን አእምሯችንን ቀልባችንን በሚገባ መጠቀም ያስፈልጋል። ይህን ሳይጠቀሙ በልጦ መገኘት አይቻልም። ይህን ሳይጠቀሙ ስኬታማ መሆን አይቻልም። ይህን ሳይጠቀሙ በትክክለኛው የሂዳያ መንገድ ላይ መሆን አይቻልም። አላህ ሱብሓነሁ ወተዓላ ሙስሊሞች አእምሯቸውን ተጠቅመው የሚያስቡ የሚያመዛዝኑ እንዲሆኑ ለማድረግ ሲፈልግ ብዙ ስትራቴጂዎችን አርጓል። ከነዛ መሀል አንዱ ቁል ሲሩ ፊል አርድ ነው። ምድር ላይ ተንቀሳቀሱ ነው። ምድር ላይ ተንቀሳቅሶ ሰዎች እንዴት እየኖሩ ነው? ሌላ ሀገር ምን ይመስላል? የሌላ ሀገር አኗኗር፣ የተለያየ ቦታ ዞሮ መንቀሳቀስ እና ማየት አእምሮን ከሚከፍቱ ነገሮች መሀል አንዱ ነው። ቀልባችን በትክክል እንዲያመዛዝንና እንዲሰራ ማድረጊያ መንገዶች መሀል አንዱ ነው። የሰው ልጅ ችግሩ ከ90% የሚሆነው በላይ ከተወለደበት ከተማ ሳይወጣ ኖሮ ይሞታል። ሌላ ሀገር እንዴት ነው? ሌሎች ህዝቦች እንዴት ናቸው? ምን ከነሱ እንማራለን? አይ የሚያየው ደግሞ አእምሮን ከፍቶ ትምህርት ለመውሰድ ስለማያመዛዘን የሚገባው የሚፈልገው ውጤት ሳያገኝ ይቀራል። ከዚህ የተነሳ እኛ ምን ያህል ዞራችሁ ተመልከቱ። ከአላህ ሱብሓነሁ ወተዓላ የሚገርመው ነገር ምድር ላይ ተንቀሳቀሱ። ምን አንደኛ ምንድነው ከይፈ በደአል ኸልቅ ይላል። አላህ ምድርና ሰማዩን ፍጥረታትን እንዴት መፍጠር እንደጀመረ እንድናጠና ሂዱ ተንቀሳቀሱ ይለናል። ጥናት አርጉ። ሁለተኛ የዛሊሞች መጨረሻ ምን እንደሆነ ለማወቅ ሞክሩ ይለናል። ዓቂበቱል ሙፍሲዲን ምን እንደሆነ ተመልከቱ ይላል። ከእናንተ በፊት የነበሩ ህዝቦች ኻቲማቸው ምን ሆነን ተመልከቱ ይላል። ይህ ምንድነው? አእምሮ ሊከፍት ነው ይላል። ከሰው ስህተት እንድንማር ከሌሎቹ ውድቀት እንድናስተውል ብሎ ይላል። ያን ብቻ አይደለም። ወቅቱ ሲቀሰሰ አለሁ የተፈከሩ ታሪክ ነገራቸው እንዲያስቡ ያስቡ ዘንድ ይላል። ታሪክን ማወቅ አንዱ የሰው ልጅ እንዲያስብ አእምሮን ከሚከፍቱ ነገሮች መካከል አላህ ሱብሓነሁ ወተዓላ ታሪክን በብዛት የሚነግረን አእምሯችንን አሰርተን ከእነሱ ትምህርት እንድናገኝ ነው። ያለፉ ሰዎችን ታሪክ አልናገር ነቢ ስ ሰለም ይላል ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱሊ ማ ኑሰቢቱ ቢሂ ፉአደክ። ሙሐመድ ሰለላሁ ዐለይሂ ወሰለም ከአንተ በፊት የነበሩ ህዝቦችን ከአንተ በፊት የነበሩ መልእክተኞችን ታሪክ ምንተርክን ልብን እንዲጸና ነው ይችላል። ለምን ከእነሱ ሲወሰድ ያለንበት አህዋል በትክክል ይታወቃል። ይህ ብቻ አይደለም። ሙስሊሞች ተፈኩር እንዲኖራቸው፣ ተአቁል እንዲኖራቸው፣ ተደቡር እንዲኖራቸው አላህ ለማድረግ ከተጠቀመባቸው መንገዶች መሀል ሌላኛው ተፍሲል ነው። ቁርአንን በተለያየ መልኩ እየከፋፈለ ማውረድና በተለያየ መልኩ ተርቲል ማድረግ ጨምሮ እነዚህ በያን፣ ተርቲል፣ ተፍሲል እና አረብኛ ቋንቋን ማድረጉ በራሱ ከአስታቁል ጋር ተያይዞ ትልቅ ሂክማ ስላለባቸው ዝም ብላችሁ አስቡ ብቻ ብሎ ቁርአን አይተው እንድናስብ ብዙ ነገሮች ይነግረናል። በርካታ ቦታ ላይ አፈላ ተዕቂሉን፣ አፈላ ተተፈከሩን፣ አፈላ ተተደበሩን፣ አፈላ የተደበሩን እያለ እንድናስብ አያስቡም እንዴ? አያመዛዝኑም እንዴ? አያስተነትኑም እንዴ? እያለ ጥያቄ ያቀርብልናል። ለምን? አእምሯችንን ማሰራት እንችል። አእምሯችንን በትክክል ማሰራት ከቻለ እና በትክክል መጠቀም ከቻለ ስኬታማ መሆን ከባድ አይደለም። በዚህ ዱንያ ላይ የመጀመሪያው ትልቁ ነገር ስኬታማ መሆን ራሱ ማለት ነው የሚለውን የተዛነፈ ሚዛን ሰዎች ይይዛሉ። አንዳንዶቹ ስኬታማ መሆን ማለት ብር ማግኘት ብቻ አድርገው ያሉ፣
አንዳንዶቹ ስልጣን ማግኘትን ስኬታማ መሆንን ዲፋይን ያደርጋሉ። ሌሎቹ ደግሞ የተለያየ ነገርን ስኬታማ መሆንን በዛ መልኩ ያስቀምጣሉ። የመጀመሪያው ስኬታማ መሆን ስንል ስኬት ራሱ ምንድን ነው? አላህ ሱብሓነሁ ወተዓላ ቁርአን ውስጥ የነገረን ስኬታማ ዛሊከ ፈውዙል ዐዚም ታላቅ ስኬት ነው ብሎ የነገረን ከጀሃነም ነፃ ወጥቶ ጀነት መግባት ነው። ከጀሃነም ነፃ ወጥቶ ጀነት መግባት ነው። ከጀሃነም ማምለጥ ነጃ መውጣት ነው። ነጃ እንለዋለን። እንደገና ደግሞ ጀነቱን ማግኘት ደግሞ ፈውዝ እንለዋለን፣ ሽልማት ነው። ሌሎቹ ሁሉ ልክ ጂፒኤስ መኪና ስትነዱ እዚህ ላይ ሎኬሽን ትጠቀማላችሁ። ሎኬሽን አስገብታችሁ ወደ ግራ ታጠፍ፣ ወደ ቀኝ ታጠፍ፣ እዚህ ጋር አለሌሳ ወደዚህ እያለ ይመራናል። ልክ እንደዛው ጀነት ለመግባት የሚያስችለን ሎኬሽን አስቀምጠን መንገዱ ላይ ወደ ግራ ወደ ቀኝ ስኬት፣ ቤተሰባዊ ስኬት፣ የገንዘብ ስኬት፣ የጥቅም ስኬት፣ እነዚህ ሁሉ መንገድ ላይ ያለ ሎኬሽኑ ላይ ያለ የምናገኛቸው እንጂ መድረሻው ዋናው ያኛው ነው። መድረሻ ብለን ሎኬሽን ያስቀመጥንበት ቦታ የመጨረሻው ስኬት እሱ ነው። መንገድ ላይ ግን ከዚህ በኋላ ይህን ታገኛለህ፣ እሱን ስናገኝ ስኬት ነው። ከዚህ በኋላ እዚህ ትደርሳለህ፣ እሱን ስናገኝ ስኬት ነው። ከዚህ በኋላ እንደዚህ እንዲህ እያለ መንገድ ላይ የሚገኙ ነገሮች ናቸው እንጂ ዱንያ ላይ ሚስት ማግባት ስኬት አይደለም። ገንዘብ ማግኘት ስኬት አይደለም። ስልጣን ማግኘት ስኬት አይደለም። ስኬት የሚሆነው ለአኺራው መስመር ላይ ሎኬሽኑ እዛው መንገድ ላይ እየሄደ አላህን በሚያስወድድና የአላህ መንገድ ላይ ከሆነ ፕላን ያደረግናቸውን ነገሮች አቺቭ ማድረግ ስኬት ናቸው፣ ጊዜያዊ። ያም ደግሞ አላህ ሱብሓነሁ ወተዓላ ምድራዊ ህይወት ላይ ፈውዝ አይለውም፣ ሀያቱን ጠይባ ይላል። መልካም ህይወት እናኖራቸዋለን። ያኛውን ትልቁ ብቻ ነው ፈውዝ የሚለው። መሀል ላይ ያሉትን ነጃ ሌላቸው ይችላል። ከጭቆና ነጃ መውጣት፣ ነጃ በዳይ የሚበድል መሪ ሲኖር ፊርዓውንም ለምሳሌ ሙሳ ከበዳይ ህዝቦች ሲያመልጡ ነጃ ወጣ ይላቸዋል። ነጃ ወጣሃል ነው። ምድር ላይ ጭቆና ሲኖር፣ በደል ሲኖር፣ የሆኑ የሚያስፈሩና ደስ የማይሉ ነገሮች ሲኖሩ እሱን ስናመን ነጃ ወጣቸዋል። ከዛ በኋላ ግን አንደር ኖርማል ሰርከምስታንስ ያለውን ሀያተን ጠይባ ይላል። የመጨረሻው ትልቁን ነው ፈውዝ የሚለው። አሁን በዚህ ሂደት ውስጥ ምድር ላይ ስኬታማ መሆን ስንፈልግ 5 ነገሮችን በትክክል ማሰብ ተገቢ ነው። የመጀመሪያው ሰዎች ማሰብ ይጀምሩና በማሰብ ሂደት ውስጥ አንዳንዴ መንገድ ይስታሉ። አእምሮን መጠቀም፣ አቅልን ማሰራት መሳሪያ ቢሆንም በማሰብ ሂደት ውስጥ ግን ሰዎች በመረጃ እጥረት፣ በፋላሲ፣ በአስተሳሰብ ግጭት፣ በስሜት ተመርተው አባቶቻችንን ተከተልን ብለው በሆነ መንገድ ሊስቱ ይችላል፣ አእምሮ እየተጠቀሙ። ነገር ግን መጀመሪያ መታየት ያለበት የትኛው ማንነት ነው? እኛ የዚህ ስኬት ባለቤት እንሆን የምንፈልገው እኛ ማንን? በትክክል ራሳችንን አውቀናል ወይ? ይህን ጥያቄ መመለስ በጣም አስፈላጊ ነው። ይህን ጥያቄ መመለስ ካልተቻለ ቀጥሎ የሚመጡት ነገሮች መንገድ ሊስቱ ይችላሉ። በተለይ ደግሞ ሰዎች ብዙ ማንነት አላቸው። በዚህ ማንነት ውስጥ ብዙ የሆንን ነው የምንለው። አንዳንዴ ብዙ ነን እንረሳለን። የሙስሊሞች አንዳንድ ችግርም ይህ ብዙ አይነት ማንነትን ማስተዳደር አለመቻል ነው። ልዩነት እንዳለንም አለማወቅም ጭምር። አንድ ምሳሌ ልስጣችሁ። አንድ አዲስ አበባ ቢኖር ሙሐመድ ወይም ሱልጣን የሚባል ሰው ተሰልና እስራኤል ሱልጣን ጠዋት ከቤት ወጥቶ ሱፊ ሰላት ለማስገድ ማሻአላህ በዙማን ሰላት ሲሰግድ መጥተው ይሰግዳሉ፣ ያሰግዳሉ። ከዛ ሲያዩ ሁለት ሰዓት ብቻ ነው መጥተው ይሰግዳሉ።
ወዲያው ስፖርት ለመስራት ወጣ። ስፖርት ለመስራት ሲወጣ ስፖርት የሚሰሩና ስፖርት የማይሰሩ አሉ። ስፖርት የሚሰሩ ጥቂቶች ናቸው። አሁንም እኛ ስፖርት ሰሪዎቹ ብሎ ራሱን እንደ ስፖርት ሰሪ ወሰደ። ከዛ ሻወር ወስዶ ወደ ስራ ሊሄድ ሲል ታክሲ ይጠብቃል። አዲስ አበባ ከተማ ውስጥ ታክሲ ጠፋ። ሲጠፋ እኛ እኮ የአዲስ አበባ ነዋሪ ይሄ ትራንስፖርት ችግር ወይ መቼ ነው የሚፈጠረው? አሁን ብሎ አሁን የአዲስ አበባ ከተማ ነዋሪ ደግሞ ሆነና እንደ አዲስ አበባ ከተማ ነዋሪ መንግስት እኮ እየካደመን አይደለም ይህ ትራንስፖርት ችግር ብሎ አሁን ደግሞ የአዲስ አበባ ነዋሪ ሆኖ ራሱ ወሰደ። ከዛ ተሰልፎ እያለ የሆነ አንድ ታክሲ ስትመጣ ጠንካራ ፊዚካል የሆነ ሰው ወጣት ሴቶችም ነበሩ ገፈታትሮ ገብቶ ታክሲ ውስጥ ገባ። ይህን ሲያይ ይህ ሰው አይደለም፣ እንዴት ሰው እንደዚህ ገፍትሮ ሴቶችን ያውንም እንዲህ ያደርጋል ብሎ አሁን ደግሞ ሰው መሆንና ያለመሆን ሚዛን ላይ አስቀመጠና ጉዳዩ ራሱንና ሰውየውን ድርጊት መዘነ። ከዛ ታክሲ ትንሽ ቆይቶ ሲመጣ ተሳፍሮ መርካቶ ሄደ። መርካቶ ሲሄድ ገቢዎች ደረሰኝ ያልቆረጡ ምናምን ብለው ቁጥጥር ታወቅ ብሏል። እኛ ነጋዴዎቹ እንዴት ስራ እንስራ አላሰራሉ። እኛ ነጋዴዎች አላሰራሉ አለና አሁን ደግሞ ነጋዴ ሆነ። እንደ ነጋዴ ደግሞ ማሰብ ጀመረ። ከዛ እንደ ነጋዴ አስቦ ስራ ቦታ ትንሽ ቆየ። አሁን 7 ሰዓት ዜና ደረሰና የዓለም ዜና ሲሰማ ግብፅ የኢትዮጵያ ህዳሴ ግድብን ያለ እኔ ፍቃድ ውሃ መሙላት የለባትም አለች የሚል ዜና ሰማ። ከዛ ምን አለ እኛ ኢትዮጵያውያን መብት የለንም የእነሱን ፍቃድ እንጠይቃለን እንዲያለና አሁን ደግሞ ኢትዮጵያዊ ሆነና እንደ ኢትዮጵያዊ ደግሞ አስቦ መልስ ለመስጠት ሞከረ። ከዛ ትንሽ ቆየና የዓለም ዜና አልቆ ስፖርት ሲጀመር አርሴናልና ማንቸስተር ተጀመረ። እኛ ማንቸስተሮች አለና አሁን ደግሞ ማንቸስተር ሆነና ከአርሰናሎች ጋር መወላለስ ጀመረ። ከዛ ትንሽ ቆየና ምሳ እየበሉ እያለ 4 ወንዶች ናቸው ጓደኞቹ ጋራ እያወሩ እያለ የሆነ ጎረቤት ሴት መጣች። ጎረቤት ሴት ስትመጣ ዝም አሉ። ምነው ዝም አላችኋል? እናንተ ወንዶች እኮ አንድ ላይ ስትሆኑ ሁሌ ስለ ሁለተኛ ሚስት ነው የምታወሩ አለቻቸው። ከዛ ምን አለ እኛ ወንዶች አለና አሁን ደግሞ እንደ ወንድ መልስ መስጠት ጀመረ። ከዛ ከሰዓት ላይ ትንሽ ቆይቶ አንዱ ፕሮቴስታንት መጣና ኢየሱስን ተቀበለዋል። ስለዚህ እኛ እኮ ሙስሊሞች ነን ተቀበለናል ብሎ አሁን ደግሞ ሙስሊም ሆኖ ተጫወተ። ከዛ ከሰዓት ላይ ስራ እየሰራ ዋለ። ያው በብሔር ስልጤ ነውና የስልጤ ልማት ማህበር ውድለታ ስብሰባ ጠርተዋል እንዳትቀር ብሎ እኛማ ለህዝባችን ልማት መሄድ አለብናል። አሁን ደግሞ እንደስልጤ ዋለ። ከዛ መግሪብ አካባቢ ደረሰ። አንዱ ጓደኛ መጣና ሼህ ገሌ የሚባሉ ታዋቂ የሰለፍያ ሼህ ቂርአት ጀምረዋል፣ እዚህ መስጂድ እንዳትቀራ እኛማ ሰለፊዮቹ አለና አሁን ደግሞ ሰለፊዮቹ። ከዛ ሻጨርሶ ቤት ሲገባ ልጆቹ ባባ ምናምን ብሎ ከበቡት። አሁን ደግሞ አባት ሆነ። ከዛ ወደ ጓዳ ሲገባ ሚስትየውን ሰላም አለ። አሁን ደግሞ ለባል ሆነ። እራት እየበሉ እያለ እናቴ ይፈልገዋል ብለው ስልክ ሰጡት። ማማ ብሎ አሁን ደግሞ ልጅ ሆነና እናቱን ማናገር ጀመረ። የሰው ልጅ በቀን ውስጥ ብዙ አይነት ነው እየሆነ የሚውለው። አንዴ የኛውን ይሆናል፣ አንዴ ያኛውን ይሆናል። ሁሉም ብሄር ማለት አሁን እንደ ሙስሊምነት ስንመጣ የትኛው ነው በእኛ ህይወት ውስጥ ትልቅ ቦታ ያለው? እኛ የትኛው ነን? ይህ ሁሉ ማንነታችን ነው። አላህ ኦሮሞ የሚያርገን ስንዴም ያርገን አማራም ያርገን። ይሄ አላህ ያደረገን ወደን የምንቀበለው ችግር የሌለበት ጉዳይ ነው። ነገር ግን ሰዎች አንዳንዴ ወደዚህኛው በደንብ ያዘነብላሉ። 75% ለብሔር ሰጥቶ 25% ለዲን ሊሰጥ ይችላል። 50% ለስፖርት ሰጥቶ 50% ለነጋዴነት ሊሰጥ ይችላል። ሌሎቹን ጨምሮ
በእኛ ህይወት ውስጥ የተሻለና ትልቅ ቦታ ያለው የቱ ነው እንጂ እነዚህ ሁሉ ማንነቶች አላህ የሰጠን ነገሮች ናቸው። የሰው ልጅ ጠቢዓ ናቸው። ለምን ሙስሊም ሆንክ፣ ለምን ኦሮሞ ሆንክ፣ ለምን ጉራጌ ሆንክ የሚባል ነገር ነው። አላህ ወሚን አያቲሂ ከተአምራቶቹ መካከል ምን خلق السماوات والأرض ሰማይና ምድርን መፍጠር واختلاف ألسنتكم ቋንቋችሁን መለያየታችሁ ወአልዋኒኩም መልካችሁን መለያየታችሁ መለያየቱ ከአላህ ተአምር ውስጥ ነው አለ። የአላህ ተአምር ነው። በቃ ምንም ሌላ ነገር የለም። ችግሩ እኛ በየትኛው ነው የተሰባሰብነው? እኛ ስኬታማ ልንሆን እንደ ጀማዓ ስንል የሆነ ነገር እናደርግ ስንል አንዱን ምረጥ ብንባል በእኛ ህይወት ውስጥ ትልቅ ቦታ ያለው የቱ ነው? ወደድንም ጠላንም ብሔርም ዱንያ ላይ ይቀራል። ይህ ስራ ምናምን የምንለው እዚህ ዱንያ ይቀራል። ዘርም እዚህ ነው የሚቀረው። የወንድነት የሴትነት ምናምን አጀንዳ ሆኖ ያጣሉ ነገሮች ሁሉ ቀርታ የውመል ቂያማ ላይ ሚዛን ላይ የሚገባው ኢማንና ኸይር ስራ ብቻ። ሌላው ሁሉ እዚህ ማንቸስተር በለው መካደነት ነው ምናምን በለው ባዝ ሁሉ ምድር ላይ ነው የሚቀረው። ፈኢዛ ኑፊከ ፊሱሪ ፈላ አንሳበ በይነሁም የውመኢዚን የውመል ቂያማ ደርሶ ቀንዱ በተነፋ ጊዜ ይሄ የብሔር የዘር ምናምን ዝምድና የሚባለው ነገር ምንም የለም። ሁሉም አይኖርም፣ ሁሉም ይጠፋል። ምንድን ነው? ኢማንና ኸይር ስራ ሚዛን ነው። እንደ አንድ ሙስሊም በጀማዓም ስንሰባሰብ በግልም ስናስብ የበለጠ ቦታ እየሰጠነው ለአላህ ነው ወይስ ለማን ነው? እንደ አንድ ሙስሊም በህይወታችን እንደ መርህ ልንይዘው የሚገባው አልኢዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን የበላይነት ክብርና ልቅና መጀመሪያ አላህ ከዛ ለነቢዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ደግሞ ለሙእሚኖች ጀማዓ ልቅና ስንል በልባችን ውስጥ ትልቅ ቦታ ሊኖረው የሚገባ ልናከብረው የሚገባ ከፍ ልናደርገው ልንታገረው የሚገባው መጀመሪያ አላህን ጌትነቱን ሰዎች እንዲያውቁ በእኛ ልብ ውስጥ በምድር ላይ፣ ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለም መልእክተኝነት በእኛ ልብ ውስጥ በሰው ልጅ መሬት ላይ ምን በማድረግ የአላህ ቁርአን ዲንን በመማር በማስተማር የነቢዩ ሰለላሁ ዐለይሂ ወሰለም ሱና በመሆን በማሳወቅ በመተግበር በመኖር ከዛ በኋላ ሶስተኛ ደረጃ የሙእሚኖችን ልዕልና የሙእሚኖችን የላኢላሃ ኢለላህ ገመድ የሚያስተሳስረን ልዕልና በእኛ ልብ ውስጥ ትልቅ ቦታ እንዲኖር በስራችንም ላይ በገንዘባችንም ላይ በጊዜያችንም ላይ ትልቅ ቦታ ሊኖሩ የሚገባው እነዚህ ሶስቱ ራሶች ናቸው። እነዚህ ሶስቱን ትተን ሌሎች ነገሮችን ካስቀደምን አደጋ ውስጥ ነን ማለት ነው። አሁን እንደ አንድ ሙስሊም እኔ ማን ነኝ የሚለው ብዙ ማንነት ስላለን አንዱ አንልም፣ ግን ለሁሉ ተገቢውን ቦታ መስጠት ተገቢ ነው። ነገር ግን የውመል ቂያማ የሚያሻግረን ጀነት የሚያስገባ ወይ ገሃነም ላይ የሚጥለን የትኛው ነው? ላኢላሃ ኢለላህ መንገድ መሆኑን ማወቅ ይገባናል። እኔ ማን ነኝ ብዬ መጀመሪያ የሰው ልጅ መሆኔን፣ ደካማ መሆኔን፣ ፍጡር መሆኔን እኔ ላይ ፈጣሪ እንዳለ አውቄ በትክክል ራሴን ዲፋይን አድርጌ ማን ነኝ ብዬ በትክክል ቦታዬ ካስቀመጥኩ በኋላ በሁለተኛ ደረጃ ምንድን ነው የምፈልገው? ራሴን አወቅኩኝ። ምንድን ነው የምፈልገው ስል ምን አደርጋለሁ? የምፈልጋቸው ነገሮች ክሊርሊ ዲፋይን ለማድረግ ሞክራለሁ። ምን እንደምንፈልግ ካላወቅን ተሳክቶልናል፣ አልተሳካልንም፣ እየቀረብን ነው፣ እየራቅን ነው፣ እንዴት ነው የሚለው ማወቅ ያለችን